ሰላም ጤና ይስጥልኝ። የተከበራችሁ የሲሎቲው ቤተሰቦች እንደምን ቆይታችኋል? የሰዓቱን ዜና ይዤላችሁ ቀርብ ያለው ከዜናዎቹ ጋር ሐሰን ሁሴን ነኝ። አብራችሁን ቆዩ። ሩሲያና ዩክሬን ከ500 በላይ የጦር እስረኞች ተለዋወጡም። ሩሲያና ዩክሬን ጦርነቱ ከተጀመረበት ጊዜ አንስቶም ትልቅ ነው የተባለውን ከ500 በላይ የጦር እስረኞች መለዋወጣቸው ተገለጸ። የእስረኞች ልውውጡ የተከናወነው የሩሲያ ፕሬዝዳንት ቭላዲሚር ፑቲን ጊዜያዊ የፋሲካ የተኩስ አቁም ባወጁበት ወቅት ነው። የሩሲያ መከላከያ ሚኒስትር 246 የሚሆኑ የሩሲያ ወታደሮች በልውውጡ መመለሳቸው ገልጸዋል። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ በበኩላቸው 277 የሚሆኑ የዩክሬን ወታደሮች መፈታታቸው አረጋግጧል። ከተለቀቁት እስረኞች መካከል 31 የቆሰሉ ዩክሬናውያንና አስቸኳይ የሕክምና እርዳታ የሚያስፈልጋቸው 15 ሩሲያውያን ይገኙበታል ተብሏል። በሁለቱ ሀገራት መካከል የተደረገው ይህ የእስረኞች ልውውጥ በተያዘው በዚህ የፈረንጆቹ ዓመት ለአራተኛ ጊዜ ሲሆን ጦርነቱ ከተጀመረ ወዲህ ደግሞ ለ63ኛ ጊዜ መሆኑም ተነግሯል። የእስረኞች ልውውጡ በተባበሩት አረብ ኤምሬት አስማሚነት መከናወኑም አልጀዚራ የዩክሬን የሀገር ውስጥ ሚዲያ ጠቅሶ ዘግቧል።